ጋይስ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥተናል። ከዚህ በፊት የሰራናቸው የተለያዩ ቪዲዮዎች አሉ። ፕሊስ እነሱን የገባችሁ ያቸው ሰብስክራይብ አድርጉ። በእርግጠኝነት ተጠቀሙበታላችሁ ብዬ አስባለሁ። እንደተለመደው እንግዲህ ቪዲዮን ከመጀመራችን በፊት ቪዲዮን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ። በቀጣይ የተለያዩ ቪዲዮዎችን መሰራላችሁ ይሆናል ማለት ነው። ዛሬ እንግዲህ ማስተዋወቃችሁ አንድ የፋይናንሻል ቴክኖሎጂ ካምፓኒ ልክ እንደነ ፔፓል ኦር ልክ እንደነ ፓዮኒር የመሳሰሉ። በነገራችን ላይ ስለ ፓዮኒር በደንብ ሙሉ አከፋፈት በ2026 ብዬ ቪዲዮ ሰርቼላችሁ ነበረ። እሱን ገብታችሁ ፓዮኒር የምትፈልጉ ሰዎች ማለት ነው እሱን ገብታችሁ ቪዲዮን ማየት ትችላላችሁ ማለት ነው። ዛሬ እንግዲህ በዋነኝነት ማሳያችሁ ምንድነው አንድ የፋይናንሻል ቴክኖሎጂ ካምፓኒ ነው። በፊት እኔ ሳውቀው አቦኪ አፍሪካ በሚባል ነበር ማውቀው 2020 አካባቢ የኮቪድ እንደገባ ማለት ነው። አሁን ስማቸውን ቀይረው እና ደግሞ አዳዲስ የተሻሉ በጣም ምርጥ ፊቸሮችን ጨምረው በአዲስ መጥተዋል እና እንግዲህ ይሄን ግሬ የሚባለው እንግዲህ በአፕሊኬሽንም አለ በዌብሳይትም አለ። ዛሬ ማሳያችሁ በዌብሳይት ይሆናል። በአፕሊኬሽን የምትፈልጉ ሰዎች ደግሞ ፕሌይ ስቶር ወይም ደግሞ አፕ ስቶር ላይ ገብታችሁ ግሬ እዚህ ጋር ሰርች ባሩ ላይ እንደምታዩት እንግዲህ ግሬ ብላችሁ ሰርች ታደርጋላችሁ። ዛሬ እኔ በዌብሳይት እሱኛውን ነው ማሳያችሁ ማለት ነው። በዌብሳይት ያለው እስከ መጨረሻው ተከታተሉኝ። መሀል ላይ ማለፍ ማንችላቸው የተለያዩ ነገሮች አሉ። ስለዚህ አታሳልፉ። ቪዲዮ በደንብ ከመጀመሪያው እስከ መጨረሻው ያለውን ነገር በደንብ ተከታተሉኝ። እንግዲህ ቅድም እንዳልኳችሁ ኢትዮጵያ ውስጥ ሆናችሁ የአሜሪካ አካውንት ለምሳሌ መክፈት ብትፈልጉ እዚህ ኢትዮጵያ ሆናችሁ በናሽናል አይዲያችሁ ብቻ ቬሪፋይ አድርጋችሁ ኦንላይን ላይ ተከፋይ የምትሆኑበት፣ አንዳንዴም ደግሞ እናንተ ወደ ውጭ ላለ ሰው መላክ ብትፈልጉ ዶላር መላክ የሚያስችላችሁ አጠቃላይ ኢንተርናሽናል ባንክ አካውንት ማለት ነው። ከግሬ ባጭሩ ኢንተርናሽናል የሆነ ባንክ አካውንት የምትከፍቱበት የዶላር ሊሆን ይችላል፣ የዩሮ ሊሆን ይችላል። በተለይ ደግሞ የክሪፕቶ ላይ የምትሰሩ ሰዎች ከሆናችሁ ደግሞ ኢቨን ቲዘር ወይም ደግሞ ዩኤስዲቲ አካውንት ጨምሮ መክፈት ይችላላችሁ። ግሬ ኢትስ ኢንተርናሽናል ባንክ አካውንት ነው። ስለዚህ ልክ እንደነ ፔፓል ኦር ደግሞ ልክ እንደነ ፓዮኒር እኩል ከነሱ ጋር እንደውም ሞር የተሻለ ፊቸር ያለው ነው። ስለዚህ ግሬ.co ብላችሁ እዚህ ጋር እንደምታዩት ማለት ነው ይሄን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት የግሬ.co የሚል ሰርች ባሩ ላይ ትክክለኛ ዌብሳይት መሆኑን ሁልጊዜ ቼክ አድርጉ። እንደተለመደው እንግዲህ የተለመዱ ሁለት ጥያቄዎች አሉ እዚህ ጋር ፎር ኢንዲቪጁዋልስ ኦር ደግሞ ፎር ቢዝነስስ የሚል አለ እዚህ ጋር እንደምታዩት። አሁን ይሄ ቢዝነስ ኖሯችሁ በዛ የቢዝነስ አካውንት ገንዘብ መቀበል እና ገንዘብ መላክ የምትፈልጉ ከሆነ እንግዲህ ይሄኛውን ኦፕሽን ትጠቀማላችሁ ማለት ነው። እኛ ግን አብዛኞቻችን በኢንዲቪጁዋልስ ነን። በግል ኦንላይን ላይ የምንሰራቸውን ገንዘቦች ለማውጣት አንዳንዴም ደግሞ ከዚህ ሆነን ለመላክ የምንጠቀምበት ስለሆነ ትክክለኛው እንግዲህ ይሄኛው ነው። ፎር ኢንዲቪጁዋልስ የሚለውን ነው ሁልጊዜ መንካት ያለባችሁ። አብዛኛው የፔመንት ኦፕሽኖች ላይ ወይም ደግሞ የፔመንት እንደዚህ ዌብሳይቶች ላይ ማድረግ ያለባችሁ ነገር ይሄኛውን ነው። ቢዝነስ አትንኩ ሁልጊዜ። እችኛዋን እዚህ ጋር ፎር ኢንዲቪጁዋልስ ምትላለች እሷን ነው አንድ ጊዜ ክሊክ የምታደርጉት ማለት ነው። እዚህ ጋር እንደምታዩት እንግዲህ ከዚህ በፊት ያው አካውንት ስለሌለ ሎጊን ማድረግ አንችልም። ወይም ደግሞ እዚህ ጋር ጌት ስታርትድ ፎር ፍሪ ሚላል። ስለዚህ ይሄኛውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ትክክለኛው የግሬ.com የኦት ወይም ደግሞ ሬጂስተር ሳይቱ ላይ ወይም ደግሞ ኢንተርፌሱ ላይ ወስዶናል። እያለን ያለው ምንድነው what country do you live in ነው የሚለው። currently እናንተ አሁን ያላችሁበት ሀገር የት ነው? እዚህ ጋር ምንም አይነት ነገር ባይፓስ ለማድረግ እንዳትሞክሩ። ኢትዮጵያ ውስጥ አይሰራም ብላችሁ የትም ሆናችሁ እንዳልኳችሁ ቅድም ኢንተርናሽናል ባንክ አካውንት ነው። ስለዚህ የትም ሆናችሁ የአሜሪካ የባንክ አካውንት መክፈት ትችላላችሁ፣ የዩሮ አካውንት መክፈት ትችላላችሁ፣ እንደገና ደግሞ የዩኤስዲቲ ወይም ደግሞ የቲዘር አካውንት መክፈት ትችላላችሁ ማለት ነው። ስለዚህ ምንም አይነት ባይፓስ የምታደርጉት ነገር እንዳይኖር እዚህ ጋር፣ ምክንያቱም በኋላ ላይ በናሽናል አይዲያችን ቬሪፋይ ስለምናደርግ ምንም አይነት የተሳሳተ ኢንፎርሜሽን ወይም ደግሞ ያልሆነ ነገር እንዳትሞሉ። እዚህ ጋር ትክክለኛ ያላችሁበትን አገር ስታስገቡ እንደምታዩት ኢትዮጵያ ያለች እዚህ ጋር ኢንተርናሽናል ስለሆነ ምንም አይነት
ሌላ ሀገር ማስገባት አይጠበቅብንም ላችሁ። ሶ እዚህ ጋር እያለን ያለው ምንድነው ኮንፊርም ዩ ሃቭ ኤ ቫሊድ አይዲ ፎር ኢትዮጵያ ይላል። ሶ ኢትዮጵያ ከሆናችሁ አይዲ ኖራችኋል አይደል? ቫሊድ አይዲ ለምሳሌ ናሽናል አይዲ ሊሆን ይችላል፣ ሬዚደንሻል አይዲ ወይም ደግሞ የቀበሌ መታወቂያ ማለት ነው፣ ፓስፖርት፣ ድራይቨርስ ላይ ወይም ደግሞ የመንጃ ፍቃድ ላይሰንስ ካላችሁ በእነዚህ ኦፕሽኖች እንግዲህ ቬሪፋይ ማድረግ ወይም ደግሞ ቫሊድ እና ያ ነገር እናንተ ኢትዮጵያዊ መሆናችሁን የሚያሳይ ነገር ማለት ነው ባጭሩ። ስለዚህ እዚህ ጋር እንደምታዩት እንግዲህ የስ አይ ሃቭ ኤ ቫሊድ አይዲ ፎር ኢትዮጵያ የሚል አለ። እሱን ክሊክ ታደርጋላችሁ ማለት ነው። ሶ እዚህ ጋር ያለ ነው እንግዲህ ሌትስ ጌት ዩ ስታርትድ ይላል። ሶ ለምሳሌ በኢሜል አድሬሳችሁ ወር ደግሞ ሳይን አፕ ዊዝ ጉግል የሚል አለ። ሁልጊዜ ይሄኛውን ኦፕሽን ምረጡ። ለምን ብዙ ማኑዋል የማትሞላቸው ነገሮች አሉ። ሶ ቀጥታ አሁን እዚህ ጋር ያመጣላችኋል የእናንተን ኢሜል። እንግዲህ በአንዱ ኢሜላችሁ ሳይን አፕ ታደርጋላችሁ ማለት ነው። ኦኬ እዚህ ጋር እንደምታዩት እንግዲህ ምንድነው እየጠየቀን ያለው? የመጀመሪያው ጥያቄው የፕሮፋይል ክሬት ስናደርግ የትኛውንም አይነት ዌብሳይቶች እንደሚጠይቀን ሶ ዋትስ ዮር ኔም ይላል። ስለዚህ ፈርስት ኔም፣ ሚድል ኔም እና ሰርኔማችሁን ታስገባላችሁ ማለት ነው። እዚህ ጋር ቀደም እንዳልኳችሁ መሳሳት የለበትም። ምንም አይነት ነገር በፌክ ወይም ደግሞ የእናንተ ያልሆነ ስም እንዳትጠቀሙ ማለት ነው። ስለዚህ ይሄኛውን ሁሉ ጊዜ ትክክለኛ ስማችሁን መሙላታችሁን እንዳትረሱ ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ I confirm the names entered match the names on my government issued ID ይላል። ሶ ከዚህ በታች ያለውን ስም የሞላሁት መታወቂያ ላይ ወይም ደግሞ ናሽናል አይዲ ላይ ባለው መሰረት ነው የሚል አለ። ሶ እሱን እንግዲህ ክሊክ ታደርጋላችሁ ማለት ነው። ሶ እዚህ ጋር እንደምታዩት በቃ ባጭሩ እዚህ ጋር ያለው ነገር ምንድነው ፈርስት ኔም፣ ሚድል ኔም እና ሰርኔማችሁን ታስገባላችሁ። ስለዚህ ሚድል ኔም ለምሳሌ እዚህ ጋር ኦፕሽናል ነው። ስለዚህ ማስገባት አይጠበቅባችሁ ማለት ነው። ስለዚህ እቺኛውን ክሊክ አድርጋችሁ ቼክ ቦክሷን ኮንቲኒው ምትላለች እሷን ክሊክ ታደርጋላችሁ ማለት ነው። ኦኬ እዚህ ጋር እየጠየቀን ያለው ደግሞ ምንድነው ቴላስ ሞር አባውት ዮርሰልፍ ነው። ሶ ስለራሳችሁ ነገሩ ለምሳሌ አሁንም እዚህ ጋር የምነግራችሁ ነገር አይዲያችሁ ላይ እንዳለው ነው። ሶ ጄንደር ታስገባላችሁ። ከዛ ምንድነው እየጠየቀን ያለው ለምሳሌ ዴት ኦፍ በርዝ ይጠይቃል። ሶ ይሄኛውንም እንግዲህ ናሽናል አይዲው ላይ ባለው መሰረት ነው የምታስገቡት። ስለዚህ ለምሳሌ ዴት ይጠይቀናል፣ ዴት ታስገባላችሁ ማለት ነው። ናሽናል አይዲያችሁ ላይ እንዳለው እንግዲህ ታስገባላችሁ። ሶ ዘን እንግዲህ ኮንቲኒው የሚላለ እሱን ክሊክ ታደርጋላችሁ አንዴ ማለት ነው። ያው እየፈጠንኩ አይደለም ብዬ አስባለሁ። ያው ከፈጠንኩባችሁ እየተመለሳችሁ ቼክ አድርጉት። ግን ቀላል ነው። እዚህ ጋር አሁን የሚጠይቃችሁን ጥያቄ በስነ ስርዓት ማስገባት ነው ናሽናል አይዲያችሁ ላይ። በነገራችን ላይ ናሽናል አይዲው ላይ ያለው ኢቭን ስማችሁ ቢሳሳት የተሳሳተውን ነው የምታስገቡት እዚህ ጋር። እሺ ምንም አይነት ችግር አያመጣም። የተሳሳተውን አስገቡ። ትክክለኛውን አስገብታችሁ ናሽናል አይዲያችሁ ላይ ደግሞ የስፔሊንግ ኤረር ወይም ደግሞ የትውልድ ኤረር ካለ እሱኛውን ነው የምታስገቡት። ኤረሩን አስገቡ፣ ችግር የለውም። አካውንት የኦንላይን አካውንት ስለሆነ ምንም ችግር የለውም። ግን ከናሽናል አይዲው ጋር ብቻ ይገናኝ። ዋናው እሱ ነው የሚያስፈልገው። ሰው እዚህ ጋር ምንድነው እየጠየቀን ያለው ስልክ ነው። ስልክ ታስገቡለታላችሁ ስልካቸውን። ኦኬ ሶ እዚህ ጋር ያለን ያለው ካንትሪ ኦፍ በርዝ ነው፣ የተወለዳችሁበት ሀገር ይላል። እዚህም ጋር ኢትዮጵያ ማስገባት እንችላለን። ዘን ሲቲ ኦፍ በርዝ የተወለዳችሁበት ከተማ፣ ናሽናሊቲ ኢትዮጵያን ብላችሁ እዚህ ጋር እንደምታዩት እንግዲህ ጨረሰን ማለት ነው። ሶ ኮንቲኒው ትሉታላችሁ። ኦኬ እዚህ ጋር ያለ ያለው ምንድነው ጋት ሪፈራል ይላል። ሶ ሪፈራል ኮድ ሰው ካላችሁ ሪፈራል ኮድ ሚልክላችሁ ሰው ካለ እሱን ታስገባላችሁ። ግን ኦፕሽናል ነው፣ ችግር የለውም። ሶ አይ ዶንት ሃቭ ሪፈራል ኮድ ብላችሁ ማለፍ ትችላላችሁ። ኦኬ ሶ እዚህ ጋር እየጠየቀን ያለው ደግሞ ምንድነው ዌር ዱ ዩ ሊቭ ነው። ሶ
ሆም አድሬስ ታስገባላችሁ። ሆም አድሬስ ታስገባላችሁ ነው ያለሁት። ለምሳሌ አዲስ አበባ ከሆነ እዚህ ጋር እንደምታዩት እንግዲህ የተለያዩ አማራጮች አለ። አዲስ አበባ አዳማ ኤክስፕረስ ወይ ሞጆ ኢትዮጵያ የሚል አለ። ለምሳሌ አዲስ አበባ ብላችሁ ለምሳሌ እዚህ ጋር እንደዚህ ብትጽፉ ቦሌ ሮድ አዲስ አበባ ኢትዮጵያ የሚል ይመጣላችኋል። አያችኋል? እሱን ክሊክ ታደርጋላችሁ። ከዛ እየጠየቀን ያለው ምንድነው? ያው ሆም አድሬስ አስገባንለት። ሲቲ አዲስ አበባ ነው ባይ ዲፎልት። ዚፕ ኮድ 1000 ይሄ አዲስ አበባ ነው። በነገራችን ላይ ለምሳሌ ይሄን ቪዲዮ ያያችሁ ከሆነ ለምሳሌ አዳማ ሆናችሁ ከሆነ ቢሾፍቱ ወይም ደግሞ ሌላ ሀገር ሐዋሳ ሆናችሁ ከሆነ ሲምፕሊ ጉግል ላይ ማግኘት ትችላላችሁ። የሐዋሳ ዚፕ ኮድ ብላችሁ ሰርች ብታደርጉ ያመጣላችኋል። የአዲስ አበባ ባይ ዲፎልት 1000 ነው። እሱኛውን ቼክ አድርጉት ማለት ነው። ታገኙታላችሁ ጉግል ላይ። ኦኬ እዚህ ጋር አዲስ አበባ እንላለን። ዘን ምንድነው ጨረስን። በቃ ኮንቲኒው ትሉታላችሁ ማለት ነው። እዚህ ጋር ሴቭ ላድርገው እያለ ነው። ከፈለጋችሁት አድሬሱን ሴቭ አድርጉት። ኦኬ እዚህ ጋር እየጠየቀን ያለው ነገር ምንድነው? ቬሪፋይ ዩር አድሬስ ነው። ቬሪፋይ ዩር አድሬስ ላይ ምንድነው ለምሳላችሁ ለምሳሌ ማወቅ ይፈልጋል ግሬይ ማወቅ ይፈልጋል። ለምሳሌ የት ሆናችሁ ነው ይሄንን የግሬይ አካውንት አክሰስ እያደረጋችሁ ያለውን የሚለውን ነገር ማወቅ አለበት። እሱ እንዴት ነው የሚያውቀው? ለምሳሌ ዩቲሊቲ ለምሳሌ አዲስ አበባ ከሆናችሁ የተለያዩ ዩቲሊቲ ለመንግስት የከፈላችሁ ለምሳሌ የዋይፋይ የተለያዩ ዩቲሊቲ ባንኮች ምናምን የተጠቀሟቸውን ስክሪንሻቶች ታስገቡለታላችሁ ማለት ነው። ይሄ የሚያስፈልገው ምንድነው? አድሬሳችሁን ለማወቅ ነው። እነዚህ ሰዎች በትክክል ኢትዮጵያ ነው የሚኖሩት የሚለውን ነገር በናሽናል አይዲያችሁ፣ ከዛ ደግሞ እንደገና አድሬሳችሁን ትክክለኛ አድሬሳችሁን ደግሞ የት አካባቢ ናቸው እነዚህ ሰዎች የሚለውን ነገር ደግሞ ቼክ ማድረግ ይፈልጋሉ ማለት ነው። እንደ አብዛኛው የፔመንት ሰርቪስ ፕሮቫይደሮች ለምሳሌ የመጀመሪያው ሬንታል ሊዝ አግሪመንት ይላል። ለምሳሌ ቤት ኪራይ ስትከራዩ አከራይ ተከራይ ወላል አይደል? እሱን ታስገባላችሁ። ግን ይሄ አሁን በጣም ሶፊስቲኬትድ ነው። ሁለተኛው ምንድነው? ዩቲሊቲ ቢል ነው። ዩቲሊቲ ቢል እኔም አሁን ማሳያችሁ በዩቲሊቲ ቢል ነው። ለዋይፋይ የከፈላችሁበት በቴሌብር ለኢትዮ ቴሌኮም የከፈላችሁበት ደረሰኝ ካለ እሱን ከቴሌብር ላይ ትራንዛክሽን ዲቴልስ ውስጥ ገብታችሁ ለቴሌብር የከፈላችሁበትን ደረሰኝ ዳውንሎድ አድርጋችሁ እሱን ነው የምትልኩት። ፒዲኤፉን ማለት ነው። ፒዲኤፍ ፋይሉን ትልኩለታላችሁ። እንግዲህ ዩቲሊቲ ቢል መጠቀም ትችላላችሁ፣ ወይ ደግሞ ባንክ ስቴትመንታችሁን መጠቀም ትችላላችሁ። ጀስት እዚህ ጋር የተፈለገው ነገር ምንድነው? አድሬሳችሁን ብቻ ቬሪፋይ ለማድረግ ወይም ደግሞ የት ናቸው እነዚህ ሰዎች የሚለውን ቼክ ለማድረግ ነው። እንደምታዩት እንግዲህ እኔ ቀጥታ የዩቲሊቲ ቢል ወይም ደግሞ ይሄን ቀደም ላልኳችሁ ቴሌብር ላይ ማግኘት ትችላላችሁ፣ ለዋይፋይ ከፈላችሁበትም ማለት ነው። እሱን ድራግ ኤንድ ድሮፕ ኦር ደግሞ አፕሎድ አድርጋችሁ ኮንቲኒው ማለት ትችላላችሁ። እዚህ ጋር ምንድነው የሚጠይቀን? አር ዩ ኦር አን ኢሚዲየት ፋሚሊ ሜምበር ፖለቲካሊ ኤክስፖዝድ ፐርሰን ይላል። ሶስት አማራጮች አሉ። የስ አይ አም ፖለቲካሊ ኤክስፖዝድ ፐርሰን ኦር የስ አይ አም ኤ ፋሚሊ ሜምበር ቱ ፖለቲካሊ ኤክስፖዝድ ፐርሰን፣ ወይም ደግሞ ሶስተኛው ቼክ ቦክስ እንደምታዩት ነን ኦፍ ዲስ አፕላይ ይላል። ስለዚህ ነን ኦፍ ዲስ አፕላይ የሚለውን ሶስተኛ ላይ ያለውን ቼክ ቦክስ እሷን ክሊክ ታደርጉና ኮንቲኒው ትሉታላችሁ ማለት ነው። እዚህ እንደምታዩት ምንም ነገር አትሳሳቱ። እዚህ ጋር እየጠየቀን ያለው ሌትስ ቬሪፋይ ዩር አይደንቲቲ ይላል። አይደንቲቲያችሁን ቬሪፋይ አድርጉልኝ ነው። KYC ቬሪፊኬሽን እንደማንኛውም ዌብሳይት ይጠይቀናል። በኢንተርናሽናል ፓስፖርት፣ ድራይቨርስ ላይሰንስ ኦር ደግሞ በናሽናል አይዲ እንግዲህ እንትን ማድረግ እንችላለን፣ ቬሪፋይ ማድረግ እንችላለን ማለት ነው። እኔ የምመክራችሁ ናሽናል አይዲ በናሽናል አይዲ ቬሪፋይ ብናደርግ አንደኛ ቀላል ነው፣ ብዙ ስብስብ ነገር የለውም። የፊት ለፊቱንና የጀርባውን ፎቶ በማንሳት በናሽናል አይዲ ቀጥታ ቬሪፋይ ማድረግ እንችላለን። ስለዚህ ብዙ አያስቸግረንም ማለት ነው። ስለዚህ እንደምታዩቸው 3 ኦፕሽኖች አሉ። ለእናንተ የሚመቻችሁን አድርጉ። ግን እኔ ፐርሰናሊ ናሽናል አይዲ ሪኮመንድ አደርጋችኋለሁ። እዚህ ጋር እንደምታዩት እንግዲህ 3 አማራጮች አሉት። ከ3 አማራጮች ለእናንተ ቀላል ነው የምትሉትን መርጣችሁ ኮንቲኒው ትሉታላችሁ። ኦኬ እዚህ ጋር ሎድ እያደረገ ነው እንደምታዩት። ኮንቲኒው ካላችሁት በኋላ እንግዲህ ምንድነው የሚያመጣልን?
በስልካችን ቬሪፊኬሽን እንድንጨርስ፣ ምክንያቱም የሰልፍ ወይም ደግሞ ላይቭነስ ቼክ ስላለ በስልክ ነው እሱን ደግሞ በካሜራ አድርገን የምንጨርሰው። እዚህ ጋር እንደምታዩት ኮንቲኒው ፍሮም ዩር ፎን ይላል። ስለዚህ ይሄኛውን ኮድ ስካን እናደርገውና በስልካችን ደግሞ ያለውን ነገር ወይም ደግሞ የአይደንቲቲ ቬሪፊኬሽኑን እንጨርሳለን ማለት ነው። ሶ እሱኛውን ፓርት እናንተም ጨርሱት፣ እኔም ጨርሼ እመለሳለሁ። ኦኬ እንግዲህ ጋይስ አሁን እንደምታዩት we are reviewing your information ይላል። ሶ ቅድም እንዳልኳችሁ እንግዲህ ትክክለኛውን ናሽናል አይዲ የምትጠቀሙበትም ማለት ነው ለዚህ ሰርቪስ። ፊት ለፊቱን ፍሮንት አይዲ እና ባኩን ማለት ነው ደግሞ ጀርባውን ፎቶ አንስታችሁ ትልካላችሁ። ከዛ በኋላ ምንድነው የሚሆነው ማለት ነው የላይቭነስ ቼክ ፊታችሁን በቀጥታ ካሜራ እያሳያችሁ ማለት ነው። ሶ እሱን ከላካችሁ በኋላ ወደዚህ ይወስዳችኋል ወይም ደግሞ እዚህ ጋር እንደምታዩት KYC ቬሪፊኬሽን ኮምፕሊት ብሎ ያመጣላችኋል። ግን ሪቪው ነው የሚደረገው። ሶ we are reviewing your information ይላል። ሶ በልክ እንዳለቀ በኢሜል ያሳውቋችኋል። ማክሲመም 5 ደቂቃ ብንጠብቅ ነው ማለት ነው። ሶ እንደምታዩት ፋይናሊ እዚህ ጋር እንደምታዩት እንግዲህ ዳሽቦርዳችን ይሄን ይመስላል። ሶ እዚህ ጋር እንደምታዩት ለምሳሌ የአሜሪካ ዶላር፣ ዩሮ እዚህ ጋር እንደምታዩት ኦርቲዘር ወይም ደግሞ USDT ሶ እነዚህን በሙሉ በአንድ ዌብሳይት ወይም ደግሞ ቅድም እንዳልኳችሁ አፕሊኬሽንም አለው በሱ አክሰስ ማድረግ ትችላላችሁ ማለት ነው። ሶ ቬሪፋይ ከተደረገላችሁ በኋላ እንግዲህ ይሄኛው ይጠፋል ማለት ነው። እዚህ ጋር ቬሪፋይ ዩር አይደንቲቲ የሚለው ይጠፋል። ልክ ከ5 ደቂቃ ወር ደግሞ ከ10 ደቂቃ በኋላ እዚህ ጋር የምታዩት ነገር አይኖርም ማለት ነው። ምክንያቱም ናሽናል አይዲ ኦልሬዲ ቬሪፋይ ስላደረግን ማለት ነው። ሶ ምንድነው የምናደርገው? ቅድም እንዳልኳችሁ አሁን የአሜሪካ አካውንት እንዴት ነው ኢትዮጵያ ውስጥ የምንከፍተው? ሶ ቀጥታ ምንድነው የምታደርጉት? እዚህ ጋር አካውንትስ የሚል አለ። እዚህ ጋር እንደምታዩት አካውንትስ የሚል አለ። እሱን ክሊክ እንዳደረጋችሁ እዚህ ጋር ስክሮል ታደርጋላችሁ። ሶ እዚህ ጋር እንደምታዩት ምን ይላል? ሪኩዌስት USD አካውንት ይላል። ሶ USD አካውንት ሪኩዌስት እዚህ ጋር ነው መጠየቅ የምንችለው ማለት ነው። ሶ እዚህ ጋር ምንድነው የምናደርገው? ጌት አካውንት ዲቴልስ እንላለን። ኦኬ ሶ እዚህ ጋር ምንድነው እያለን ያለው? ኮንፊርም ዩር ኔም ይለናል። ሶ ስማችሁን ትክክለኛ መሆኑን እዚህ ጋር yes it is correct ላላችሁ ኦር ደግሞ ኢረር ካለው እዚህ ጋር እንደምታዩት ካንስል ኤንድ ጎ ባክ የሚላል እሱን ክሊክ ታደርጋላችሁ። ሶ የኔ ልክ ስለሆነ yes this is correct የሚለው ክሊክ ታደርጋላችሁ ማለት ነው አንድ ጊዜ። ኦኬ እዚህ ጋር ምንድነው የሚለው? quick updates before you continue ይላል። ሶ እዚህ ጋር ምንድነው ወርክ ኢንፎርሜሽን ነው የምናስገባው። ስለዚህ ወርክ ኢንፎርሜሽን ማለት ለምሳሌ ፍሪላንሰር ናችሁ ኦር ደግሞ ፉል ታይም ኤምፕሎይ ናችሁ ነው። እንደማንኛውም ፔመንት ሰርቪስ ፕሮቫይደር የሚጠይቁት ጥያቄ ነው። ፓዮኒርም ላይ አለ። እዚህ ጋር እንደምታዩት 2 ይቀረናል። ሶ እዚህ ጋር ምንድነው ፍሪላንሰር የሚለውን ተሞላላችሁ ማለት ነው። ሶ ጆብ ታይትላችሁ ምንድነው ይላል። እዚህ ጋር ለምሳሌ ዲቨሎፐር ማለት ትችላላችሁ። ፍሪላንስ ፕላትፎርም ዱ ዩ ዩዝ ይላል። ሶ የተለያዩ እዚህ ጋር እንደምታዩት ፌስቡክ አለ፣ ኢንስታግራም አለ። ሶ እኛ ቴሌግራም እንጠቀም። ቴሌግራም አይ ቲንክ የለም መሰለኝ። ኦኬ ስለሌለ ምን እናደርጋለን? እዚህ ጋር አዘር የሚለውን እንጠቀምና እዚህ ጋር ኔም ታደርጋላችሁ። ቴሌግራም አይደለ? ሶ ቴሌግራም ብላችሁ እንደዚህ አስቀምጣላችሁ ማለት ነው። ሌላው ምንድነው መንዝሊ ኢንካም ባንድ የሚላለ። ሶ ይሄ ማለት እንግዲህ መንዝሊ የምታስቀምጡት ብር ነው ማለት ነው። ለምሳሌ እዚህ ጋር አቬሬጅ ነገር እናስቀምጥ፣ ብዙም ከፍ ሳይል ከ501 እስከ 1000 የሚለው እናስቀምጥ፣ በወር የምናገኘውን ገቢ ማለት ነው። ሶ እዚህ ጋር ምንድነው አስቀምጡ የሚለን የቴሌግራም ቅድም ፕሮፋይላችን ላይ አላስገባንም ነበር፣ እሱ እናስገባለን ማለት ነው። ሶ በነገራችን ላይ እዚህ ጋር ዛይሎስ ዲጂታልስ የቴሌግራም ቻናልን ተቀላቀሉ። ሶ እዛ ላይ አዳዲስ የቴክኖሎጂ ዜናዎች ሲኖሩ፣ ልክ እንደዚህ አይነት ስራዎች ሲኖሩ እለቅላችኋለሁ። እዛ ላይ በቀጥታ ታዩታላችሁ ማለት ነው። ቀጥታ ምን እንደምታደርጉት አይ ኮንፊርም ዳት ኦል ዘ ኢንፎርሜሽን አይ ፕሮቫይድ ኢዝ ኮሬክት የሚለው ቼክ ቦክስ ክሊክ ማድረግ ነው ማለት ነው። ከዛ ሰብሚት ነው የምታደርጉት። ኦኬ እዚህ ጋር እንደምታዩት እንግዲህ ወርክ ኢንፎርሜሽን አፕዴትድ ሰክሰስፉሊ ብለናል። ሶ
አሁንም ምንድነው እየጠየቀን ያለው ስማችሁ ትክክለኛ መሆኑን ኮንፊርም አድርጉልን ነው። እዚህ ጋር yes it is correct ትላላችሁ ድጋሜ ማለት ነው። ኦኬ እዚህ ጋር ምንድነው የሚለን እንግዲህ አክሴፕት በሉት ነው የሚለው። ይሄንን አክሴፕት ታረጋላችሁ terms of service and privacy policy ማለት ነው። ኦኬ አክሴፕት አረጋግን አሁን ኦኬ አካውንት ሪኩዌስት ፕሮሰሲንግ እያለ ነው አሁን ላይ። ቀደም እንዳልኳችሁ የናሽናል አይዲ የዋናው የግሪን ቬሪፋይድ እናደርግ ስንል ስቲል አንደር ሪቪው ነበር አለ። አሁንም ይሄኛው የአሜሪካ አካውንት የምንከፍትበት ማለት ነው። እሱም አሁን እዚህ ጋር እንደምታዩት እንግዲህ መጥቶልናል። your US ባንክ አካውንት is in review ይላል ማለት ነው። ስለዚህ ቀደም እንዳልኳችሁ በ10 ደቂቃ ማክሲመም በ10 ደቂቃ ሪቪው ይጨርሳል። ሰዎቹ ሪቪው አድርገው ይጨርሱና ፋይናሊ እንግዲህ አካውንታችንን ከፍታለን ማለት ነው። ስለዚህ እዚህ ጋር እንደምታዩ ይሄን ይመስላል። ቪው አካውንት ኢንፎርሜሽን የሚለውን ክሊክ ታደርጋላችሁ። ኦኬ እንግዲህ እዚህ ጋር እንደምታዩት እንግዲህ ይሄውና ፋይናሊ USD ባንክ አካውንት ዲቴይልስ ብሎ ይሄውና አካውንት ሆልደር ኔሙ፣ አካውንት ነምበር፣ አካውንት ታይፕ፣ ዋይር ሩቲንግ እነዚህ በሙሉ አንድ ሰው አሜሪካ ሆኖ የሚከፍተው እንግዲህ የባንክ አካውንት እኛ ኢትዮጵያ ውስጥ ሆነን ለዛው ደግሞ በ10 ደቂቃ በማይሞላ ጊዜ ውስጥ ጨርሰናል ማለት ነው። ቅድም እንዳልኳችሁ እንግዲህ የአሜሪካ አካውንት አከፋፈት ይሄንን ይመስላል። ቬሪፊኬሽኑን ግን መጠበቅ አለባችሁ ለሙሉ ሰርቪሱ ማለት ነው። ቬሪፊኬሽን መጠበቅ አለባችሁ። እሱን ነገር አደራ ቬሪፊኬሽኑን ጠብቁ። አሁን ይሄ ማለት ጨረሳችሁ ማለት አይደለም። ቬሪፊኬሽኑ መጠናቀቅ አለበት ከ5-10 ደቂቃ በኋላ ስጠብቁት ማለት ነው። ስለዚህ እንግዲህ ይሄንን ይመስላል። እዚህ ጋር እንደምታዩት እንግዲህ አካውንታችን 00 ነው የሚለው ምንም አይነት እስካሁን ቶፕ አፕ አላደረግንም ወይም ደግሞ አላክንም። እንደምታዩት እዚህ ጋር የዩኤስዲ ዶላር አካውንታችን ማለት ነው። እዚህ ጋር አድ መኒ የሚላለ ሴንድ መኒ አለ። ለምሳሌ ሴንድ መኒ እንጠቀምኛ። ሴንድ መኒ ለምሳሌ ከዚህ ለምሳሌ ወደ ኢትዮጵያ ወደ አለ ባንክ ብዙ ሰው የሚጠይቀው ጥያቄ እንዴት ነው ከእንደዚህ አይነት ፕላትፎርሞች ወደ ባንኮች ወደ ኢትዮጵያ ወደ ቴሌብር ወደ ንግድ ባንክ የምንልከው እንዴት ነው? እዚህ ጋር ሴንድ መኒ የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት ለምሳሌ ሴንድ ቪያ ሞባይል መኒ የሚል አለ። ለምሳሌ ይሄኛውን አንድ ጊዜ ክሊክ ስታረጉት እዚህ ጋር ኖ ሪሰንት ሪሲፒየንት ይላል። ምክንያቱም አላክንም ለማንም። ስለዚህ እዚች ጋር ሴንድ ቱ ኤኒ የሚለውን እንወስዳለን ማለት ነው። ከዛ በኋላ እዚህ ጋር ኢትዮጵያ ብላ ሰርች ማድረግ ነው። ከዛ በኋላ ለምሳሌ ኔትወርክ ፕሮቫይደር ሚል አለ። ስለዚህ በስልክ ቁጥር አይደለም አሁን ቀደም የመረጥነው ሞባይል መኒ አይደለም የመረጥነው። ሳፋሪኮም ነው ቴሌብር ብሎ ያስመረጠናል። እዚህ ጋር እንደምታዩት እኛ ቴሌብር ብለን እናስገባለን። ሪሲፒየንት ካንትሪ ኢትዮጵያ ነው። እዚህ ጋር እንደምታዩት ፎን ነምበር ለምሳሌ ታስገባላችሁ። እዚህ ጋር ፎን ነምበር እናስገባለን። እዚህ ጋር ለምሳሌ ኦኬ ፉል ኔም ለምሳሌ እናስገባ እዚህ ጋር። ከዛ ላስት ኔም ታስገባላችሁ የሰውየውን ቴሌብር ላይ ያለውን የምትልኩለትን ሰው ማለት ነው። ዘን ኮንቲኒዩ ትሉታላችሁ። እዚህ ጋር ምንድነው እየጠየቀን ያለው አማውንት ሴንድ ይላል። ላይክ ስንት ነው ለምሳሌ የምንልከው? ለምሳሌ $100 ኦር ደግሞ $200 እሺ ብናረጋው $200 ብናረጋው ለምሳሌ አማውንት የሚላከው 196 እዚህ ጋር ሁለት እንደምታዩት የኮንቨርዥን ፊ አለ፣ እንደገና ደግሞ የመላኪያው አለ። ስለዚህ ኦልሞስት ወደ $4 ይቆርጣል ማለት ነው ከ$200 ላይ ነው። አይ ቲንክ ዳትስ በጣም ፌር ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ኢንሰፊሽንት ይላል አካውንቴ ላይ 00 ስለሆነ ነው። ስለዚህ ይሄንን 31,000 ብር የሚሆን ብር ማለት ነው ኤግዛክትሊ ማለት ነው በኮንቨርዥን ሬቱ ቱዴይስ ሬት ተመንዝሮ ነው የሚላከው ወደ 31,000 ብር ወደዛ ሰውዬ ወደ ላካችሁት ሰውዬ ይገባል ማለት ነው። ስለዚህ ይሄንን ይመስላል። ብር የምትልኩት በእንደዚህ ያለ ወይ ነው ማለት ነው። ብዙ ጥያቄው ይሄ ነው። ከእንደዚህ አይነት ፕላትፎርሞች እንዴት ነው ወደ ኢትዮጵያ ወዳሉ ኦንላይን ላይ የሰራነውን ብር እንዴት ነው ወደ ባንክ የምናወጣው የሚል ብዙ ሰው የሚጠይቀኝ ጥያቄ አለ። ይሄኛውን በዚህ መልኩ አድ መኒ ማድረግ ትችላላችሁ፣ ቶፕ አፕ መኒ ማድረግ ትችላላችሁ። እንደገና ደግሞ መኒ ደግሞ ሴንድ መኒ የሚለውን ነካችሁ ደግሞ ከዚህ እዚህ ጋር ከምታዩት USD ባላንሳችሁ ወደ ቴሌብር፣ ወደ ንግድ ባንክ፣ ወደ ተለያዩ
ባንኮች መላክ ትችላላችሁ። ለምሳሌ የባንኮቹን ላሳያችሁ። እዚህ ጋር እንደምታዩት ሴንድ ቪያ ባንክ ትራንስፈር የሚል አለ። ሞባይል መኒ ቅድም የሞከርነው ነው። የቴሌብርና ሳፋሪኮም በኤምፔሳ መላክ ትችላላችሁ። እዚህ ጋር ደግሞ ቪያ ባንክ ትራንስፈር የሚለው ላይ ደግሞ ባንክ ነው። ቅድም እንዳልኳችሁ እዚህ ጋር ሴንድ ቱ ኤኒ ሬሲፒየንት ትላላችሁ። ድጋሚ ስትነኩት እዚህ ጋር ኢትዮጵያ የሚል ለምሳሌ ኢትዮጵያ ከሆነ ዴስቲኔሽን ካንትሪ ኢትዮጵያ የሚለውን ትመርጣላችሁ። ከዛ እዚህ ጋር እንደምታዩት አባይ ባንክ፣ አዲስ፣ አህዱ ባንክ ኦልሞስት ሁሉም በሚባል ደረጃ ኮሜርሻል ባንክ ኦፍ ኢትዮጵያ ወይም ደግሞ ሲቢኢን ጨምሮ እንዳለ ግሎባል ባንክ ላይ አሁን ኢንተርናሽናል ኦልሞስት ሁሉም በሚባል ደረጃ አሉ። ሶ በዚህ መልኩ እንግዲህ ማስወጣት ትችላላችሁ። የሰራችሁትን ብር ዊዝድሮ ማለት ትችላላችሁ ማለት ነው። ሌላው አንድ እንደ ቦነስ ማሳያችሁ ነገር ምንድነው የካርድስ ነው። እዚህ ጋር ካርድ ወይም ደግሞ ማስተር ካርድ የግሬይ ዶት ሲኦ ላይ የምታገኙት። ሶ ይሄ እንግዲህ ፉል ቱቶሪያል ነው ዛሬ ሰራውላችሁ። የግሬይ ዶት ሲኦ ላይ የምታገኟቸው ኦልሞስት 100% በሚባል ደረጃ የምታገኟቸውን ሰርቪሶች ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ ካርዱን የማስተር ካርድ የግሬይ ዶት ሲኦን ማስተር ካርድ ማትፈልጉ ሰዎች ይሄን ፓርት ማሳለፍ ትችላላችሁ። ግን የአሜሪካ አካውንትም ከፍታችሁ እንደገና ደግሞ የማስተር ካርዱ እንዲኖራችሁ ከዛ ደግሞ የኦንላይን ክፍያዎች በዛ መፈጸም የምትፈልጉ ሰዎች ደግሞ ይሄንኛው ፓርት ማየት ትችላላችሁ ማለት ነው። ስለዚህ ካርድስ የሚለውን ክሊክ ታደርጋላችሁ እዚህ ጋር ይሄንን ይመስላል እንግዲህ ካርዱ። ሶ አክቲቬት ዩር ቨርቹዋል ካርድ ኤንድ ኤንጆይ ሴኩር ግሎባል ፔመንትስ ኦንላይን። ሶ አሁን ላይ ክሌም ካረጋችሁ ክሌም ካርድ ፎር ፍሪ ካረጋችሁ በነፃ ካርዱን ይሰጣችኋል። አሁን ላይ የምትፈልጉ ከሆነ ከሁለት ቀን በኋላ ከሆነ ግን ለምሳሌ ቼክ የምታደርጉት $5 ያስከፍላችኋል። ስለዚህ ልክ ይሄንን ቪዲዮ በምታዩበት ሰዓት ኤግዛክትሊ ማለት ነው ካርድ የሚያስፈልጋችሁ ከሆነ ማስተር ካርድ የምትፈልጉ ሰዎች ካላችሁ ክሌም ካርድ ፎር ፍሪ የሚል አለ። እሱን ክሊክ ታደርጋላችሁ ማለት ነው አንድ ጊዜ። ሶ እዚህ ጋር እንደምታዩት ያሳየናል ስቴፕ 1 ኦፍ 3 ይለናል። ሶ ቨርቹዋል ካርድ ለማግኘት እንግዲህ እኔ እስካሁን በቢት ነው ነበር የምጠቀመው። አሁን ግን ሞር አንድ ለምሳሌ ብዙ ኦንላይን ላይ ያሉ ካርዶች አይታችሁ ከሆነ ሰዓት በኋላ ወይ ይበላሻሉ ወይ ኤክስፓየር ያደርጋሉ። ይሄ ግን ሞር ለምሳሌ ቤት ነው የምትጠቀሙ ሰዎች ካላችሁ ቤት ነው አልሰራ ያለ ጊዜ ወደ ግሬ ትመጣላችሁ። ሶ የተለያየ ማስተር ካርድ እንደዚህ ማውጣት ጥቅሙ ይሄ ነው። ስለዚህ እዚህ ጋር እንደምታዩት ክሬዲት ካርድ ፎር ዜሮ የሚል አለ። በምንም ወጪ ሳታወጡ በኦልሞስት በዜሮ ብር ማለት ነው ክሬዲት ማድረግ ትችላላችሁ ካርዳችሁ ማለት ነው። ስለዚህ እዚህ ጋር ምንድነው የሚለን ኦልሞስት ዜሮ ሶ ዊል ቻርጅ ዜሮ ካርድ በተን ዜሮ ካርድ ክሬሽን ፊ ፍሮም ዩር ዩኤስዲ ባላንስ ይላል። ስለዚህ አይ አግሪ ኤንድ ኮንቲኒው የሚል አለ። እሱን ክሊክ ታደርጋላችሁ። ሶ ይሄኛው ደግሞ ምንድነው ስቴፕ 2 ኦፍ 3 እዚህ ጋር እንደምታዩት ተርምስ ኤንድ ኮንዲሽንስ ናቸው። ሶ እነዚህን ክሊክ ታደርጋላችሁ ማለት ነው ሁሉንም። ከዛ በኋላ ኮንቲኒው ነው የምትሉት። ኦኬ እሺ እንግዲህ ሎድ እያደረገ ነው። ኦኬ ሶ ዩር ካርድ ኢዝ ቢንግ ክሬትድ ይለናል። ምንድነው እዚህ ጋር ያለና ያለው ሶ እናሳውቃቸዋለን ነው የሚለው። ሶ ዊል ሌት ዩ ኖው አስ ሱን አስ ዩር ካርድ ኢዝ ሬዲ ይላል። ስለዚህ በኢሜይላችሁ ነው ይሄንን ዩዥዋሊ የሚልኩላችሁ ማለት ነው። ኮንግራቹሌሽንስ ብለው ሶ ኦኬ ትሉታላችሁ ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ጨርሰናል። ሶ ምንድነው አንድ የሚቀረው ነገር ኪ ነው ወይም ደግሞ ያው እንደማንኛውም ቨርቹዋል ካርድ ፒን ታስገባላችሁ ማለት ነው። እዚህ ጋር 4 ዲጂት ነው የምታስገቡት። ስለዚህ 4 ዲጂታችሁን ካርድ ታስገባላችሁ እዚህ ጋር እንደምታዩት ዘን ኮምፕሊት ኤንድ ሴት አፕ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ፋይናሊ እንግዲህ እዚህ ጋር እንደምታዩት ዩር ካርድ ኢዝ አክቲቭ ኤንድ ሊንክድ ቱ ዩር ባላንስ ይላል። ስለዚህ ኦንላይን ላይ ከዚህ በኋላ የምትሰሩትን ዶላር የምትሰሩትን የግድ ዶላርም ባይሆን ዩኤስዲቲም ቢሆን ቅድም እንዳልኳችሁ ዩሮም ቢሆን የፈለጋችሁትን ብር ቀጥታ በባንክም በቴሌ ብርም እንደገና ደግሞ በማስተር ካርድ ጭምር ይዛችሁ የትም ቦታ የምትሄዱት ቨርቹዋል ማስተር ካርድ ነው። ስለዚህ ሶ ጨርሰናል ማለት ነው። እዚህ ጋር እንደምታዩት አንድ ደስ የሚል ፊቸር ልንገራችሁ ስለ ግሬ ኖ ቶፕ አፕ ኒድ ይላል። ምንም ካርዱን ቶፕ አፕ አሁን ለምሳሌ ቢት ነው በሉት ምን በሉ ቀጥታ ምንድነው የምታደርጉት ቶፕ አፕ ማድረግ አለባችሁ ከሌላ ከሆነ ከባይናንስ ዶላር አምጥታችሁ ኦር ምናምን። ይሄ ግን
እዚሁ ግሬ ላይ ካላችሁ ከባላንሳችሁ ነው የሚወስደው። እዚህ ጋር እንደምታዩት ዳይሬክትሊ ፍሮም ዩር አካውንት ባላንስ ነው የምንወስደው ነው የሚለው። ስለዚህ ምንም አይነት ቶፕ አፕ አያስፈልጋችሁም። ጨረስን ማለት ነው። እንግዲህ እዚህ ጋር እንደምታዩት እንግዲህ ምን ይላል ፈንድ ዩር አካውንት ኤንድ ስፔንድ ግሎባሊ ዊዝ ዩር ካፒታል። ስለዚህ እዚህ ጋር አካውንታችሁ ፈንድ ማድረግ ትችላላችሁ፣ ዊዝድሮ ማድረግ ትችላላችሁ። ስለዚህ ካርዱ እንግዲህ ይሄንን ይመስላል ማለት ነው። ቨርቹዋል ካርዳችንን በ10 ደቂቃ የአሜሪካ የባንክ አካውንታችንን በ10 ደቂቃ ኦልሞስት በ20 ምናምን ደቂቃ ሙሉ ስቴፑን ከቬሪፊኬሽን ጨምሮ ማለት ነው እዚህ ጋር እንደምታዩ ጨርሰናል ማለት ነው። ስለዚህ ካርድ ጨረሰን፣ አካውንት የአሜሪካ አካውንታችንን ክሬት አደረገን። እዚህ ጋር እንደምታዩ 00 ነው። መኒ አድ ማድረግ ምንፈልግ፣ ቶፕ አፕ ማድረግ ምንፈልግ ወይም ደግሞ ወደ ፈለግነው ሀገር ኢትዮጵያ ብቻ አይደለም ከዚህ ሆነ ወደ ፈለግነው ሀገር ዶላር መላክ ምንችልበት ዩሮ መላክ ኦር ደግሞ የዩኤስዲቲ ኦር ደግሞ ቲዘር ማለት ነው እሱን መላክ እንድንችል አድርገው ነው የሰሩትና በጣም የሚገርም እስካሁን እንግዲህ ካየኋቸው የፔመንት ፕሮቫይደር ሰርቪስ ፕሮቫይደሮች አንዱ በጣም ግሬ ነው። በጣም ጸዲ ኢንተርፌስ ነው ያለው። በጣም ብዙ ፋንክሽናሊቲዎች ያሉት ነውና ሶ ጋይስ እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ሰብስክራይብ እያረጋችሁ ቪዲዮ ላይክ እያረጋችሁት እንደገና ደግሞ ሌሎች እንዲሰሩ የምትፈልጓቸው ቪዲዮዎች ካሉ ፕሊዝ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮዎች ላይ እሰራቸዋለሁ።